የምታዩት እህታችን ታክሲ ላይ ሸዋሸዋ ተሰርታለች። ይኸውላችሁ ቤተሰብ ሸዋሸዋ ስልኳን አሁን የበሏት የት ነበር የተበላሽው? ይኸው ጋርመንት ጋር ነገራቸው በደንብ ጋርመንት አካባቢ ነው ስልኳን የበሏትና እንዴት እንደበሏት ይሄው ከራሱ አንደበት ስሙ ነገራቸው። ጋርመንት ወደ ሀና እየሄድኩ ነይ ግቢ ብሎኝ ከዛ ብዙ ሰው አለ ተሳፋሪ በጣም ብዙ ናቸው። ሴትም አሉ ወንዶችም አሉ። ጫፍ ላይ ያስቀምጠኝ ቶሎ በይ እሳብ ልክ እንደገባሁት እሳብ አለኝ። ከዛ ቦርሴን ክፍት አድርጌ ለከሱ ውስጥ አይቷል ቦርሴን ማለት ነውና ተስታጣቂ ዝቅ በይ ትራፊክ ፊት ለፊት አለ ዝቅ በይ። እኔ ደግሞ እውነት መስሎኝ ዝቅ አልኩት። ከዛ ብዙ ሰው ያሉ ሰዎች ፊት ለፊት የነበሩ ሰዎች ወንዶች ሴቶችም ነበሩ። ዝቅ በይ ስለ እውነት መስሎኝ ዝቅ ስለ የሆነ በቃ እኔ ምንም አልተሰማኝም። ተበላች ስልክሽን ማለት ነው። በዛ ሁኔታ ተበላች። እናዝናለች። አጋጣሚ እኔን ፎሎ ልታደርገኝ ነበረ ስልኬን እንደዚህ ተበላው። እናንተ ደግሞ በሌቦች ላይ ብዙን ጊዜ ያው ቪዲዮ ትሰራለ ለሌላው ለማህበረሰቡ ትምህርት እንዲሆን ብላ ከዚህም በፊት የኔን ቪዲዮዎች ታይ ነበረና በአካል መታ ዛሬ እሷ እንዴት እንደተበላች ለሌላው ደግሞ ትምህርት ይሆናል ብላ እህቴ ስምሽንም አስተዋውቂያቸው። እኔ ፋኖስ እባላለሁ። ፋኖስ እንግዲህ ፋኖስ መብራት ነች። ያው ሌቦች መብራትን ራሱ አይመሩም። ፋኖስ የለ ማሾ የለ ሻማ የለ። የስራችሁን ይስጣችሁ ያራዳየ ልጆች። ግን መልሱላት። ጋርመንት አካባቢ ስልኳን የወሰዳችሁ ሌቦች ወይም ባለሙያዎች መልሱላት። ባለሙያ ነው የምትባሉት። ያው አፉ በሉን ሌባ ሰላል ባለሙያዎች ናችሁና የእህቴን ስልክ መልሱላት እስኪ ስለመድኃኒዓለም የምር ቢያንስ ወይ ፋይሉን መልሱላት ወይ ስልኳንም ከቻላችሁ መልሱላት። ካልሆነ በኢንተርፖል እንትን አድርገን እንመጣለን። በኢንተርፖልን ምክንያት በማድረግ እና እናመሰግናለን። እህታችን ጥንቃቄ እንዲያደርጉ ለማህበረሰቡ የምታስተላልፊው መልእክት ካለ? ጥንቃቄ አሉ። ብዙ ጊዜ ታክሲ ውስጥ ስትገቡ ትራፊክ አለ ምናምን ካላችሁ በቃ ምንም እንዳሰቡት እዚች ጋር ነሽ። እናመሰግናለን። ቁርስ እንብላ እና የምር ቁርስ አብረን እንብላ። በእናትሽ ቁርስ እንጋብዝሽ። በቃ እንወድሻለን፣ እናከብራለን። ሰላም ሁኚልኝ። ቻው። በቃ ቪዲዮን ታይዋለሽ እሺ?